ሃኒ ባጀር በሳይንሳዊ መጠሪያው ሜሊቮራ ካፔንሲስ በመባል የሚጠራ ሲሆን አንዳንዴም በአማርኛ ማር አዳኝ በመባል ይታወቃል። በምድር ላይ ትንሽ ሰውነት ነገር ግን ታላቅ የሆነ መንፈስ የተሰጠው ፍጡር አለ። እሱም ሃኒ ባጀር ነው። በአፍሪካ ሰፋፊ መሬቶች መካከል ከበረሃ እስከ ጫካ፣ ከሸለቆ እስከ ኮረብታ ድንቅ ኃይልና ድፍረት ያለው መንፈሱ እንደ አንበሳ የሚጮህ ልቡ እንደ እሳት የሚነድ እንደ ንፋስ የማይታከስ በድፍረት የተሞላ ሕይወት ያለው አንድ ፍጡር አለ። እሱም ሃኒ ባጀር ነው። የሃኒ ባጀር ሕይወት ጉዞን እንመልከት። የመፀነስ ዘመን፣ የሕይወት ሚስጥር መቀመጫ። ሃኒ ባጀር በእናቱ ማህፀን ከ6 እስከ 8 ወራት ይቆያል። ትንሽ ሕይወት የሚበቅልበትም ጊዜ ነው። ይህ ጊዜ የተፈጥሮ ጥበብ የሚሰራበትም ነው። አጥንት ይጠነክራል፣ ቆዳ ይበረታል፣ የድፍረት ዘር በደም ውስጥ ይተከላል። እናት ሃኒ ባጀር በጥንቃቄ ጉድጓድ ትቆፍራለች። ይህም ጉድጓድ መሸሸጊያና መጠለያ ነው። በዚህ ጉድጓድ ውስጥ አንድ ትንሽ ኃይልም ይወለዳል። አይኖቹ ገና ያልተከፈቱ፣ ጆሮቹ ያልዳበሩ፣ ነገር ግን በደም ውስጥ የተጻፈ ጀግንነት ያለው ሕፃን ሃኒ ባጀር ይወለዳል። በአብዛኛው 1 ወይም 2 ሕፃን ሃኒ ባጀር ይወለዳል። እናቱም በጥንቃቄ በሙቀቷ ትንከባከበዋለች፣ በወተቷም ታኖረዋለች፣ ከአደጋም ትጠብቀዋለች። ሕፃንነት እስከ 6 ወር ያለው የመጀመሪያ እርምጃ። ሃኒ ባጀር ሲንቀሳቀስ አይኖቹም ይከፈታሉ። ዓለም እንደ አዲስ መጽሐፍ በፊቱ ይተረጎማል። ከእናቱ ጋር በመሬት ላይ ይጓዛል። መቆፈር፣ ሽታ መከታተል፣ አደጋን መለየት ይማራል። ይህ ወቅት የመማር ዘመን ነው። የመሬትን ሚስጥር የሚረዳበትና የሚያገኝበትም ዘመን ነው። ወጣትነት ከ6 ወር እስከ 2 ዓመት የድፍረት መነሻ። ሃኒ ባጀር ወጣት ሲሆን ከእናቱ ይለያል። የራሱን መንገድ ይጀምራል። በሌሊት ይንቀሳቀሳል፣ በቀን ይሸሸጋል፣ ምግቡንም ይፈልጋል። ንብ እንኳን ቢገጥመው ማር ከማግኘት አይመለስም። በደረቱ የሚሳብ መርዘኛ እንስሳ ቢገጥመው አይሸሽም። በትኩረት ይቃወማል። የመከላከል ክህሎቱም ይጠነክራል። የዘመን የድፍረትና ራስን የማግኘት ዘመን ነው። ጉልምስና ከ2 ዓመት እስከ 10 ዓመት የኃይል ግርማና የብልሃት ዘመን ነው። ሃኒ ባጀር ከ2 ዓመቱ ጀምሮ ሙሉ ኃይሉን የሚያሳይበት ነው። ቆዳው እንደ ጋሻ ይጠብቀዋል። ጥፍሮቹም እንደ ሰይፍ ይሆናሉ። ክልሉን ይጠብቃል፣ ዘሩንም ይቀጥላል። አደጋን በፍጹም አይፈራም። ከታላላቅ አዳኞች ጋር እንኳን ቢገናኝ ይጋጠማል። ሕይወቱን በሙሉ ኃይሉ ይኖረዋል። እርጅና ከ10 ዓመት በኋላ የጥበብና ጸጥታ ዘመን። ሃኒ ባጀር በእርጅና ዘመኑ ኃይሉ ይቀንሳል፣ ነገር ግን ልምዱና ጥበቡ ይጨምራል። አደጋን በሩቁ መለየት፣ ጉድጓድን በጥበብ መምረጥ ይጀምራል። ስለዚህም ራሱን ከአደጋ ያርቃል፣ ኃይሉንም በመጠኑ ይጠቀማል። የወጣትነት ዘመኑን እንደ ሩቅ ህልም በትዝታና በጸጥታ ይመለከታል። ሃኒ ባጀር በዱር ከ7 እስከ 12 ዓመት ሲኖር በሰው ጥበቃና እንክብካቤ ከተደረገለት ከ20 እስከ 24 ዓመት ሊኖር ይችላል። ሃኒ ባጀር በብዙ ሀገሮች ይገኛል። በተለይም በአፍሪካ እንደ ኢትዮጵያ ይኖራል። በእስያ፣ ህንድና ውስጥ ሳውዲ አረቢያ ይኖራል። በኢትዮጵያ ውስጥ ደግሞ በኦሞ ሸለቆ፣ አፋር፣ ቤኒሻንጉል ጉሙዝ፣ ትግራይ አካባቢዎች እንደሚገኝ ይነገራል። በአብዛኛው ሃኒ ባጀር የሚመርጡት አካባቢ ሳቫና፣ ኮረብታማ፣ በረሃና ጫካ ነው። ልዩ የሚያደርገው የአካባቢ መለዋወጥን መቋቋም የሚችል መሆኑ ነው። ሃኒ ባጀር ኦምኒቨረስ ወይም ሁሉም በል እንስሳ ነው። ከሚመገባቸው ምግቦች በጥቂቱ አይጦች፣ ትንንሽ እንስሳት፣ ወፎችና እንቁላሎች፣ ፍራፍሬ ይመገባል። ማርን ደግሞ በተለየ መልኩ ይፈልገዋል። በአጠቃላይ ሃኒ ባጀር ጠንካራ ጥርሶችና ጥፍሮች አሉት። በተለያዩ አካባቢዎችና የአየር ንብረቶችን ተቋቁሞ ራሱን አስማምቶ የሚኖር ብልህ፣ ጥበበኛና አስደናቂ ፍጡር ነው። ትንሽ ቢመስልም መንፈሱ ትልቅ ነው። ጠንካራ፣ አልሸነፈም፣ እጅግ ደፋር የዱር እንስሳ ነው።